አንዳንድ ተዋናዮች በአንድ ካራክተር ብቻ ይታወቃሉ። ነገር ግን ዩራስ ካይግላሮውሉ ደግሞ ከሰዎችን በሳቅ እስከ ማስፈንጠር በኋላ በኃይለኛ የድራማ ትወና ልብን እስከ መንካት የተጓዘ ልዩ ተዋናይ ነው። ቪዲዮን ላይክ ማድረግ እንዳይረሳ፣ እንዲሁም ሰብስክራይብ በማድረግ ቻናላችንን ያበረታቱ። ዩራስ ካይግላሮውሉ ሰኔ 30 ቀን በ1987 እንደ አውሮፓውያን አቆጣጠር በኢስታንቡል ተወለደ። በኢስታንቡል ቤልጊ ዩኒቨርሲቲ የማስታወቂያ አድቨርታይዚንግ ትምህርት ተምሮ ተመረቀ። ብዙዎች እንደሚያስቡት ተዋናይ ለመሆን በቀጥታ አልጀመረም፣ ግን ህይወቱ ወደ ትወና በሚያስገርም መንገድ ተቀየረ። እንደ አውሮፓውያን አቆጣጠር 2008 በሚሊዮን ዳቢር ድራማ ውስጥ በመታየት የትወና ህይወቱ ጀመረ። ከዚያ በኋላ ፒስ የዲሊ እና ሃረም ውስጥ የተጫወታቸው ገጸ ባህሪዎች በሰፊው ታዳሚ ዘንድ እጅግ ታዋቂ ያደረጉት። በዚያን ጊዜ ብዙ ሰዎች የኮሜዲ ተዋናይ ብቻ እንደሆነ ያስቡት ነበር። ነገር ግን ዩራስ እዚያ ላይ ብቻ አልቆመም። ከ2015 እስከ 2017 በተላለፈው ባባጃንጂር ድራማ በመጫወት ከቱርክ በጣም ከሚወደዱ ተዋናዮች አንዱ ሆነ። ከዚያ በኋላ የተመልካቾችን ግምት ሙሉ በሙሉ ቀየረ። ከዚያም ኡጅ ኩሩሽ ውስጥ የካርታልን ገጸ ባህሪ በመሆን በድርጊትና በወንጀል ድራማዎች ብቃቱ እንደማያባራ አሳየ። ብዙ ተመልካቾች እውነት ይህ ኮሜዲ ነው ብለው እስከሚደነቁ ድረስ ብቃቱን አረጋገጠ። ዩራስ በቴሌቪዥን ብቻ አልተወሰነም። በኔትፍሊክስ የኮሜዲ ፕሮጀክት ኤርሻን ኩኔሪ ላይ በመታየት የተለያዩ ገጸ ባህሪያትን በብቃት መጫወት እንደሚችል አሳይቷል። ዩራስ ካይግላሮውሉ አግብቷል። በ2014 ታዋቂው የቱርክ ተዋናይ ዩራስ እና ተዋናይቷ ሜሊስ በፍቅር ተጋብተው አዲስ ህይወት ጀመሩ። ከ2 ዓመታት በኋላ ትንሿ ልጃቸው አዳ ወደዚች ዓለም መጣች እና ለቤተሰባቸው አዲስ የደስታ ምንጭ ሆነች። ነገር ግን ህይወት ሁልጊዜ እንደምንመኘው አትሄድም። ይህም የማይጠበቀው ፍቺ። በ2019 እንደ አውሮፓውያን አቆጣጠር ከ5 ዓመት ጋብቻ በኋላ ሁለቱም በይፋ መለያየታቸውን አሳወቁ። ይህ ዜና ብዙ አድናቂዎቻቸውን አሳዘነ። ነገር ግን እነሱ የሰጡት መልእክት ከሌሎች ዝነኞች በጣም የተለየ ነበር። እኛ ተለያይተናል፣ ለልጃችን ጥሩ ወላጆች መሆን እንቀጥላለን በማለት አቋማቸውን ብዙዎችን አስደነቀ። ፍቹ ከተፈጸመ በኋላ ግን የማያቋርጡ ወሬዎች ተጀመሩ። ሜሊስ በአንድ ቃለ ምልልስ ላይ እንደተናገረችው ከፍቹ በኋላ በፈገግታ በመታየቷ ብቻ እንኳን በማህበራዊ ሚዲያ ብዙ ትችት እንዲደርስባት አድርጓል። አንዳንዶች እንዲሉ ነበር፣ ከፍቹ በኋላ እንዴት ትስቃለች? ታዲያ እነዚህ አስተያየቶች ለሷ ቀላል አልነበሩ። ብዙ ሰዎች የማይገነዘቡት ነገር አለ። ዩራስ እና ሜሊስ ፍቅራቸው ቢያበቃም እርስ በርሳቸው ያላቸው ክብር አልተቋረጠም። ለልጃቸው ሲሉ በጋራ ጊዜ ያሳልፋሉ። በፕሮግራሞች ላይም አብረው ይታያሉ። እንዲሁም ስለ ቀድሞ ጋብቻቸው በቀልድ የሚያወሩበትም ጊዜ አለ። ይህ ደግሞ ብዙ ሰዎችን ያስደንቃል። በየጊዜው አንዳንድ የወሬ ሚዲያዎች ዩራስ እና ሜሊስ እንደገና ሊጋቡ ነው በማለት ዜና ያሰራጫሉ። ነገር ግን ሁለቱም ብዙ ጊዜ አስተባብለዋል። እኛ የፍቅር ግንኙነት የለንም፣ ጥሩ ጓደኞችና የልጃችን ወላጆች ብቻ ነን ብለው ግልጽ አድርገዋል። ሜሊስም በአንድ ቃለ ምልልሶች እንደተናገረችው በአሁኑ ጊዜ እንደገና የማግባት እቅድ እንደሌላት እና ዋና ትኩረቷ ልጃቸው አዳ በደስታና በፍቅር እንድታድግ ማድረግ ነው። ዛሬ ዩራስ በቱርክ የቀልድ፣ የፍቅር፣ የድራማና የወንጀል ተከታታይ ድራማዎች ሁሉ ውስጥ በብቃት የሚታወቅ ተዋናይ ሆኗል። ተመልካቾችም እሱን በአንድ አይነት ገጸ ባህሪ ብቻ አይመለከቱትም። ዛሬ ማንኛውንም ገጸ ባህሪ ማቅረብ የሚችል የቱርክ ምርጥ ተዋናይ መካከል ቦታውን አስመዝግቧል። ከቀልድ መድረክ ወደ ታላቅ የድራማ ኮከብ፣ ይህ የዩራስ ካይግላሮውሉ አስደናቂ የስኬት ጉዞ ነው።